ኢትዮጵያ ለመጀመሪያ ጊዜ የጋዝ ምርት ለገበያ ታውላለች። ለምን አልተነገረም እስካሁን ሳንሰማ ቆየን ለሚለው እኛ መንግስት ነን፣ ሰርቶ አዳሪ ነን እንጂ አውርቶ አዳሪ አይደለንም። በሚያስፈልግ ቦታ ለህዝብ መግለጽ ያስፈልጋል። ብዙ ባንዳዎች ባሉበት ቦታ ደግሞ ደብቆ መጨረስ ያስፈልጋል እና ባንዳዎች እንዳያበላሹት ደብቀን የሰራነው የጋዝ ፕላንት ተጠናቋል። የመጀመሪያው ፌዝ አልቋል፣ በቅርቡ ይመረቃል። ሁለተኛው ፌዝ ይጀምራል። ጋዝ ስንጠብቅ ነበር። የናይጄሪያ ባለሀብት አሊኮ ዳንጎቴ ጋር ድርድር ጨርሰን የጋዙን ምርት ለገበያ መዋል ስንጠብቅ ነበር። በቅርቡ አሊኮ ዳንጎቴም ሲመላለስ የነበረው ለዚሁ ጉዳይ ነው። ኢትዮጵያም የማዳበሪያ ፋብሪካ መስራት ትጀምራለች። የማዳበሪያ ፋብሪካ መስራት ትጀምራለች ብቻ ሳይሆን ከ40 ወራት በኋላ ደግሞ ጨርሳ ታስመርቃለች። ለመጀመር ሳይሆን ለመጨረስ ስለምንሰራ ማለት ነው።